ሰላም ጤና ይስጥልኝ። ከኪዮ ኒውስ ወቅታዊና ሰበር መረጃዎችን የምናደርሳችሁ ወርቁ ነኝ። ዛሬ በዓለማችን ላይ እጅግ አስፈሪና አስደናቂ ከሆኑ ተፈጥሯዊ ክስተቶች መካከል አንዱ በቪዲዮ ተቀርጾ ወጥቷል። በጃፓን ሀገር የሚገኘውና በዓለማችን ላይ እጅግ ንቁ ከሆኑ እሳተ ገሞራዎች ቀዳሚውን ስፍራ የሚይዘው ሳኩራጂማ በከፍተኛ ሁኔታ ፈንድቷል። የአካባቢውን ነዋሪዎችና ተመልካቾችን በከፍተኛ ሁኔታ ያስደነገጠው ፍንዳታ ግዙፍና ጥቁር የጭስ አመድ ክምር ወደ ሰማይ ሲወረውር በቪዲዮ ታይቷል። ፍንዳታውን ተከትሎ በሳኩራጂማ አቅራቢያ የምትገኘው ታዋቂ የካጋኦሺማ ከተማ ሙሉ በሙሉ በሚባል ደረጃ በአመድና በደመና ተሸፍናለች። በትናንሽ መኪናዎችና በመኖሪያ ቤቶችና በመንደሮች ላይ ጥቅጥቅ ያለ የአመድ ክምር ያረፈ ሲሆን ነዋሪዎችም የአይንና የአፍ መሸፈኛ ማስኮችን እንዲጠቀሙ ተገደዋል። የጃፓን የሜትሮሎጂ ኤጀንሲ ለአካባቢው ነዋሪዎች ከፍተኛ ጥንቃቄ እንዲያደርጉ እና ከተራራው እንዲርቁ ጥብቅ ማስጠንቀቂያ አስተላልፏል። የሳኩራጂማ የተባለው እሳተ ገሞራ ከዚህ ቀደም በተደጋጋሚ የፈነዳ ቢሆንም የዛሬው ፍንዳታ ግን ከተማዋን እስከ ማጨለም የደረሰ ግዙፍ አመድ በማመንጨቱ ልዩ ያደርገዋል። የኪዮ ኒውስ ተከታታዮች የተፈጥሮ አስፈሪ አቁም ያሳየው የዚህ እሳተ ገሞራ ወቅታዊ ሁኔታ ይህንን ይመስላል። እናንተስ በዚህ አስደናቂ ክስተት ዙሪያ ምን ትላላችሁ? ሀሳባችሁን በኮሜንት አጋሩን። ለኪዮ ኒውስ ወርቁ ነበርኩኝ። አመሰግናለሁ።